ድንግል ማርያም የመንፈስ ቅዱስ ምሳሌ ናት ስንል መንፈስ ማለት የማይመረመር ከህሊና በላይ የሆነ ክንፍ ያለው በሮ የማይደርስበት ህሊና ያለው አስቦ የማይዘልቀው ጥልቅ ረቂቅ ዘእምረቂቃን ምጡቅ እንኩሎሙ ፍጥረታት ማለት ነው። በፍጥረታት ህሊና ታስቦ የማያልቅ የማይገመት ማለት ነው። እንደዚያ ከሆነ ድንግል ማርያምንም ህሊና አስቦ ሊዘልቃት አይችልም ነው። ጥያቄ እስኪ ጥያቄ እንጠይቅ። ምድር ሁሉ የተረገመ ከሆነ በተረገመው ምድር ውስጥ የተባረከ መሬት እንዴት ቀረ? ምን እናቃለን ነው መልሱ። እኛ ምን እናቃለን? በቃ መልሱ እሱ ነው። እሺ ሌላም ጥያቄ እናምጣ። ሌላም ጥያቄ ማለት ነው። ድንግል ማርያም በደንብ አስቡት እስኪ። በደንብ ማሰብ ያለብን እሱ ነው። ዓለማትን ሁሉ የያዘ እግዚአብሔር በማህፀኗ የዕለት ጽንስ ሆነ። እንዴት ቻለችው? የሚመልስ ሰው አለ? የለም። ይህንም እናደንቃለን። ህሊናችን መርምሮ ስለማይዘልቃት የማይመረመረውን እግዚአብሔርን ሰበከችልን ማለት ነው። ኪሩቤል ዙፋኑን ይሸከማሉ። ድንግል ማርያም ግን ማህፀኗ ይዘዋለች። ማህፀኗ ከያዘችው ዓለማትን ይዞ እሱ እንደገና ደግሞ በእናቱ ማህፀን ሳለ እሷ ደግሞ ዓለማትን የያዘውን ጌታ በማህፀኗ ከያዘች ሰማይና ምድር ወስነዋል። ከሰማይና ምድር በላይ የሰፋውን እግዚአብሔርን ከያዘች ምን እንበላት? ስለዚህ ይህ ተመርምሮ ስለማያልቅ ምን እንላታለን? የመንፈስ ቅዱስ ምሳሌ ትምህርተ መንፈስ ቅዱስ እንላታለን።